ሰላም እንዴት ናችሁ? ውድ ቤተሰቦች የብዙሃን ቲዩብ ነው። አዳዲስ መረጃዎችና እናንተን ዘና ፈታ የሚያደርጉ ቁም ነገር አዘል ስራዎች ወደ እናንተ የምናደርስበት ቻናል ነው። ሰብስክራይብ በማድረግና እንዲሁም ለሌሎች እንዲዳረስ ላይክ በማድረግ ጀምሩት። የዛሬው ቪዲዮአችን በፈረንጆች አቆጣጠር 2021 እና 22 የተሰሩ አሪፍ ያልናቸውን 3 የእንግሊዝኛ ፊልሞችን የምናስቃኛችሁ ይሆናል። እስከ መጨረሻ አብራችሁን ቆዩ። በሶስተኛው ደረጃ ያስቀመጥነው ራዝ ኦፍ ማን የሚል ፊልም ሲሆን በጋይ ሪች ዳይሬክት የተደረገና ጄሰን ስታተም የተወነበት ምርጥ የ2021 አክሽን ፊልም ነው። ፊልሙ በሎስ አንጀለስ ውስጥ ልጁ በዘረፋ ከተገደለበት በኋላ በሎስ አንጀለስ ባለ የታጠቁ ጭነት መኪና ድርጅት ውስጥ ስራ የጀመረው ኤች የተባለ ሚስጥራዊ ሰው ይከተላል። ለገንዘብ ማጓጓዣው ቀልጣፋና ርህራሄ የሌለው ጠባቂ መሆኑን ሲያረጋግጡ ከባልደረባው ጋር ገንዘብ እንዲያጓጉዝ ይደረጋል። ከዛ በኋላ የእሱ እውነተኛ ዓላማና ያለፈው ታሪኩ ቀስ በቀስ ይገለጣል። ፊልሙ በፈጣን የእርምጃ ቅደም ተከተሎች እና በሸፍጥ የተሞላ ሴራ የሚመራ ጨካኝና ከባድ ወንጀል ነው። በአጠቃላይ ፊልሙ የሰው ቁጣ፣ የበቀልና የጥቃት መዘዞችንና ጽንሰ ሀሳቦችን ይዳስሳል። የጄሰን ስታተምና የጋይ ሪች የቀድሞ ስራ አድናቂዎችን የሚማርክ ውጥረት ያለበትና አጓጊ ድርጊት ነው። አስደሳች በሆነ መልኩ እንዲሁም ተመልካቾች እንዲያስቡበት ጥልቅ ጭብጦችን የሚሰጥ ቆንጆና አዝናኝ ፊልም ነው። በሁለተኛ ደረጃ ላይ ያለው ይህ ፊልም ደግሞ ፕሬይ ይባላል። ፕሬይ የ2022 ሳይንስ ልቦለድ የድርጊት ፊልም ሲሆን ለፕሬዲተር ወይም ደግሞ አድኖ ለሚኖረው አውሬ ፍራንቻይዝ ቅድመ ዝግጅት ሆኖ ያገለግላል። ፊልሙ በዳን ትሬስተንበርግ ዳይሬክት የተደረገው በ18ኛው ክፍለ ዘመን መጀመሪያ ላይ የተሰራ ሲሆን ዋና ካራክተሯ ደግሞ አምበር ሚድንደርደር ትባላለች። ፊልሙም ናሮ የተባለችውን ወጣት ሴት ላይ ያተኩራል። ናሮ ራሷን እንደ ብቃት ያለው አዳኝ ለማሳየት የምትፈልግ የተዋጣለት ተዋጊ ስትሆን ወደ ምድር የመጣውን ሚስጥራዊና ገዳይ አውሬ አዳኝ እሷና ጎሳዋ የዚህ የላቀ ምድር ፍጡር ስጋት ሲጋፈጡ ያሳያል። ናሮ ደግሞ አዳኙን ለመጋፈጥና ህዝቦቿን ለመጠበቅ በእሷ ውስጣዊ ስሜትና ችሎታ ስትፍጨረጨር ያሳያል። ፊልሙ ስለ አቅጣጫው፣ ስለ አፈጻጸሙ፣ በተለይም ስለ ፕሬዲተር አፈታሪኮችና አዎንታዊ ግምገማዎችን አግኝቷል። ይህም የገጸ ባህሪያት እድገትና ባህላዊ ትክክለኛነትን አጽንዖትን ሰጥቷል። በአንደኛ ደረጃ ላይ የተቀመጠው ፊልም ደግሞ ዘ ቱሞሮው ዋር የሚል ይሆናል። ይህ ፊልም በ2021 የተለቀቀ አክሽን ፊልም ነው። በክሪስ ማይኪ ዳይሬክት የተደረገና ክሪስ ፕራት የተወነበት ፊልም ሲሆን የሰው ልጅን ህልውና አደጋ ላይ የሚጥለውን ገዳይ የውጭ ወራር ለመዋጋት ወደፊት የተላኩ የአሁን ወታደሮች ቡድን ላይ ያተኮረ ፊልም ነው። በፊልሙ ውስጥ ከተዳሰሱት ቁልፍ መሪ ሀሳቦች አንዱ ለበጎ ጥቅም መስዋዕትነት ያለው ሀሳብ ነው። በፊልሙ ላይ ያሉ ገጸ ባህሪያት ቤተሰቦቻቸውን ትተው ህይወታቸውን ለአደጋ የሚያጋልጥ የወደፊቱን ህይወት ለማዳን ከባድ ውሳኔ የገጠማቸው ሲሆን ዋና ሀሳቡም በዋና ካራክተሩ ባህሪ በኩል ጎልቶ ይታያል። እሱም ወታደር የመሆን ፈተናዎችን ማሰስና ከሚወዳቸው ሰዎች ጋር ያለውን ግንኙነት ለመጠበቅ መሞከር ነው። ሌላው ደግሞ በፊልሙ ውስጥ ጎልቶ የሚታይ ሀሳብ በችግር ጊዜ አንድነትና የቡድን ስራ አስፈላጊነት ነው። በተጨማሪም ይህ ፊልም ድርጊቶችን ስለሚያስከትላቸው ውጤቶችንና በመጪው ትውልዶች ላይ ስለሚያሳድጉት ተጽዕኖ ትኩረት የሚስቡ ጥያቄዎችን ያስነሳል። በአጠቃላይ ፊልሙ በጣም አዝናኝና ትኩረት የሚስብ ሳይንሳዊ ልቦለድ ፊልም ሲሆን ስለ መስዋዕትነት፣ አንድነትና ለተሻለ የወደፊት ትግል አስፈላጊነትን ያዳብራል።
ለዛሬ ያዝናቸው ቪዲዮዎች እነዚህ ይመስሉ ነበር። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ላይክ እና ሰብስክራይብ ማድረግ እንዳይረሳ።